ኦኬ ፓም 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 ወደ መካ ተመልሷል። የታወቀ ነው ዛሬ እንደምመለስ። ኤኒዌይስ ዛሬ ካልተመለስኩ መቼ ልመለስ ነው? ከባድ ነው ነገሩ። በትንተናው ነው የተመለስኩት። ያው ባለፈው ከዚህ በፊት የጫንኩትን ቪዲዮ እንዳያችሁት ቫይቡን ለማሳየት ነው ያለውን ሁኔታ። አሁን ደግሞ ወደ እግር ኳሱ እንገባለን ማለት ነው። ወደ እግር ኳሱ ስንገባ እንግዲህ አሰላለፍ እያየው ነው። እናንተም ስክሪኑ ላይ የምታዩ ይመስለኛል። ላይን አፕ እኔ ራሴ እያየው ትናንትና በእርግጥ ሰምቻለሁ ዜናዎች ሙሉ ቡድን እንደሆኑ ሁለቱም ሰምቻለሁ። ከዛ ግን ያው አሰላለፍ ላይን አፑ ምን ይመስላል፣ ማን ማን አለ የሚለውን እዚህ ጋር እስቲ እናየዋለን ማለት ነው። ሀኪሚ ተመልሷል፣ ኑኖ መንደዝም አለ ነው የሚባለው እንግዲህ። ስለዚህ ፒኤስጂ ከቫስቴሪያ፣ ደምቤሌ እና ዱዌን አሉ እንደምታዩት። እስቲ ሁሉም አሉ። እሺ አሁን ወደ አርሰናል እንግባ። ቲምበር አለ፣ አያችሁት? ቲምበርን አለ እንደጠበቅኩት ነው። ቲምበር መግባት አለበት። ሉዊስ ኬሊም አለ፣ ቲምበር አለ፣ ራይስ አለ። በቃ ይሄ ነው የላስት ይሩ ቡድን ነው። ይሄ ራሱ ቡድን ነው። ሻምፒየንስ ሊግ የተጫወተው ቡድን ነው። በቃ ከፒኤስጂ ጋር የሚጫወተው። ስለዚህ የወሰዱት ኤክስፔሪየንስ አለ። የላስት ይር ኤክስፔሪየንስ ያለው ቡድን ነው። ይሄ ቡድን ራሱ ካላፊዮሪ ሲቀር በስተቀር መሰለኝ አይ ቲንክ ካላፊዮሪ ሲቀር በስተቀር ይሄ ቡድን መሰለኝ ላስት ይር በደንብ ቻምፒየንስ ሊግ ላይ ኤክስፔሪየንስ የቀሰመው። የላስት ይር ኤክስፔሪየንስ በጣም ይጠቅማቸዋል ዘንድሮ። አያችሁ፣ ለአርሰናል ልምድ ስለሆነ ዋናው ነገር ማለት ነው። በጣም የሚገርም ጨዋታ ነው የሚሆነው። በቃ ምን አለፋቸው ይህን ጨዋታ ምንም መተንተን አያስፈልግም። ምንም መተንተን አያስፈልግም። በቃ የመጨረሻ ደረጃ ፖቴንሻላቸውን አውጥተው ይጠቀማሉ የሚል ነው እንግዲህ ሁለቱም ቡድኖች። ስለዚህ የምናየው ጨዋታ እጅግ በጣም ድንቅ የሆነ ጨዋታ ነው የሚሆነው። መገመት ፈጽሞ አይቻልም ማን እንደሚያሸንፍ። ግን ሉዊስ ኬሊ እና ቲምበር ትልቅ የሆነ ኢምፓክት ይኖራቸዋል የሚል ግምት አለኝ ለአርሰናል። አርሰናል በጣም ሞር አስቸጋሪ ያደርጉታል ለፒኤስጂ። አርሰናል መፈናፈኛ አያገኙም። እነ ቪቲኒያ እነ ኤምሬ አዲሷ የአካዳሚዋ እሷ ሞስት ፕሮባብሊ ትገባለች ብዬ ገምታለሁ። ግን ፋቢያን ሩይዝን መሰለኝ የመረጠው ኤንሪኬ ከሷ ማለት ነው ከኤምሬ። እኔ የሚገርም ኤምሬን እመርጣለሁ። ፋቢያን ሩይዝ ግን ኤክስፔሪየንስ አለው፣ ለዛ ይመስለኛል እሱን የመረጠው። ግን ያው ላይ ተቀያሪ ቦታ ላይ እሷም ትኖራለች ብዬ ገምታለሁ። ከዛ በተረፈ በቃ ምንም ከፒኤስጂ ደምቤሌና ቫስቴሪያ ያው የታወቀ ነው ብዬ ነው ማን እንደሚያስቸግር። ከቫስቴሪያ እና ደምቤሌ ያሉ ቫራስቴሪያ፣ ደምቤሌ፣ ዱዌ ናቸው ላስት ሰርድ ላይ ማለት ነው። ያው ሶስቱንም መጠበቅ አለባችሁ። ከፍተኛ የሆነ ችግር እንደሚፈጥሩ የታወቀ ነው ሚድፊልዱም ላይ አጥቂውም ላይ። ከዛ በተረፈ ግን በአይነ ቁራኛ ማየት ያለባቸው ሌላ ተጫዋች ጃኦ ኔቬዝ ናት። እሷ ጎል ሁሉ ታገባለች። ስለዚህ አሁን ወጥረው ደምቤሌን እና ክቫን ዱዌን እንደምንም ቢወጥሯቸው ሌላ አክቲቬት የምታደርገው ተጫዋች እሷ ናት። ብዙ ጊዜ ያየዋት ማለት ነው። ኦብዘርቭ ሳደርግ በጣም አደገኛ ናት። ዴድ የሆኑ ጭርስ ያሉ ኳሶች ምናምን ነገር ታገባለች። ራሷም ደግሞ በጣም በከፍተኛ ኤነርጂ ትንቀሳቀሳለች ጎል አካባቢ እና ራሷም ታገባለች።
በጣም አደገኛ ተጫዋች ናት። እሷን በጣም ማየት አለባቸው። ቪቲኒያ ፕሪዲክተብል ነው። ፋቢያን ሩይዝ በጣም ኤክስፔሪየንስ አለው። እሱን መያዝ አለባቸው። ጎልም ሊያገባ ይችላል። ከዛ በተረፈ ያው ከኑኖ ሜንዴዝን እግሩን ያዝልን ፈጣሪያችን ብለው መጸለይ ነው። እንግዲህ ኑኖ ሜንዴዝ ምንም ሊደረግ የሚችል ተጫዋች አይደለም። እሱ የሚያዝ ወይም ምናምን ተጫዋች አይደለም። በጣም አስቸጋሪ ተጫዋች ነው። ተከላካይ ነው ደግሞ እሱ ራሱ ያዢ ነው። ገባችሁ? ያዢ ነው እንጂ ተያዢ አይደለም። ግን ደግሞ ኮንቨርትድ ፉልባክ ይሆናል፣ አጥቂ ሁሉ ይሆናል። አንዳንዴ ሲያሰኘው እሱ የሌለ ለእኔ በቃ የዘመኑ በጣም የሚደንቀኝ ተጫዋች ኑኖ ሜንዴዝ ነው። በዚህ ዘመን ማለት ነው። ሌላ ቨርሽን የፉትቦል ሌላ አይቼው ማላቅ አይነት ባህሪ ያለው ተጫዋች ነው እና ለእኔ ኦል ታይም እስከዛሬ ታይቶ የሚታወቁ ሌፍት ባኮች አንደኛ ነው። ወይኔ እንደው ከቻት ጂቢቲ ጋር ራሱ ተፎካክሬ እንትን ብዬ ተጣልቻለሁ። ሁሉ ቻት ጂቢቲ አሽሊ ኮልን አነሳለኝ፣ ማንድ ነው ደግሞ ሮቤርቶ ካርሎስን አነሳለኝ ምናምን። በጎልስ በምናምን ስል ደግሞ እንትን ይላል። ዳታውን ስናወጣው በደንብ ሙሉውን ዳታ ኦልሬዲ ገና የነሱን ያለ ኤክስፔሪየንስ ሳይኖረው አሲስት እና ጎሉ እነሱ ጋር ደርሷል። ስታቲስቲክሱ ወደፊት እናወራለን ስለ ኑኖ ሜንዴዝ እንዳለ እኔ ስታቲስቲክሱን አምጥቼ እናወራበታለን በደንብ። በጣም ድንቅ እጅግ በጣም ድንቅ ዓለም አይታው ማታቅ ፉትቦለር ነው። ሌፍት ባክ ነው። ያው ቦታው ግን ይሸፍነዋል ብዬ አስባለሁ። ቦታው ስለሚሸፍነው ቦታው ብዙ ልታይ የሚባልበት ተጫዋች የማይታይበት ቦታ ነው። አሁን የብሩኖ ፈርናንዴዝን ቪዲዮ ሰራለሁ ብያለሁ። ብሩኖ ፈርናንዴዝ ለምንድን ነው እንደዚህ የጎላው? በጣም የሚታይበት ኤሪያ ላይ የሚጫወት ተጫዋች ስለሆነ ነው እንጂ ቦል ሆልዲንግ ስኪሉ ምኑ ከነ ኮቢ ሜኑ ጋር ራሱ ስታወዳድሩት ቦል ሆልዲንግ ፕሌየር ነው ወይ ብትይ አይችልም። ቦል ሆልድ አድርጎ መጫወት ብሩኖ ፈርናንዴዝ አይችልም። ብሩኖ ፈርናንዴዝ ላስት ሰርድ ላይ ዓለም አይታው የማታውቅ ዌፐን ነው፣ መሳሪያ ነው። በቃ በጣም ቪዥኑ ያለው የኳስ አረዳድ የሪትሙ እስከዛሬ ዓለም አይቶ አጣቅም የብሩኖ ፈርናንዴዝ። እሱን እኔ እመሰክርለታለሁ። ከዛ በኋላ ግን ኦል ራውንድድ ፉትቦለር ነው ወይ ብሩኖ ፈርናንዴዝ? አሁን እንደሚደነቀው ብሩኖ የሚባለው አሲስት 21 ኦፍ ኮርስ አሲስት 21 እንዴት ነው የማይገባው? 30ም ሊገባ ይችላል ልጁ ባለው የፉትቦል ቪዥን ብሬን ምናምን ማለት ነው። ከዛ በኋላ ግን ወደ ሌሎች ዲቴሎች ኳስ በጣም ብዙ ነገር ነው። ወደ ዲቴሎች ስንገባ ኳስ ወደ መያዝ ምናምን ስንገባ አለበት ወይ? ልክ እንደዛ ነው። አሁን ኑኖ ሜንዴዝ ለዛ ነው የሚታይበት ቦታ አይደለም ያለው። ለዛ ነው እንጂ ወደ ታች ወደ ላስት ሰርድ ላይ የሚጫወት ተጫዋች ቢሆን ኖሮ በቃ ኑኖ ሜንዴዝ ሲባል እንሰማ ነበረ እድሜ ልካችንን። እና እንደዛ ነው እላቸዋለሁ። እስቲ የምናየው ነገር ነው። ያው ኤግዛይቲንግ ፕሌየርስ ቱ ዋች አንደኛው ኑኖ ሜንዴዝ ነው። ሌላው ኤግዛይቲንግ ፕሌየር ቱ ዋች በአርሰናል በኩል ሳካ፣ ምክንያቱም ገና ይሄ እንደዚህ አይነት ኢንቴንሲቭ ጨዋታ እሱ ጉዳት ላይ ነበር እና ሳካን ለማየት በጣም እኔ ቸኩያለሁ። ዛሬ ሳካ ምን ያረጋቸዋል? ምን ያረጋል? ፒኤስጂን ተከላካዩ ትንሽ ፍራጃይል የሆነ ተከላካይ ነው። እነ ኑኖ ሜንዴዝን ያስጨንቃል ወይ ሳካ የሚለውን ለማየት ፈልጋለሁ። በቃ እነዚህ ናቸው ፕሌየርስ ቱ ዋች። ሌላ ማንሳት የምፈልገው ምንድነው ዴምቤሌ ጎል ካገባ እና ፒኤስጂ ካሸነፈ እንደገና ባሎን ዶርን የማሸነፍ እድል አለው ብዬ አስባለሁ። አርሰናል ካሸነፈ ደግሞ ዴክለን ራይስ በጣም እድል አለው ባሎን ዶር በዚህ ዘመን ዘንድሮ ለማሸነፍ። ምክንያቱም ሂዝ ቢን ላይክ ምንም ልል አልችልም ማለት ስለ ዴክለን ራይስ ምንም ልል አልችልም። እጅግ ድንቅ የሆነ ብቃት ባላስት ይር ባለፈው ዓመትም በዚህ ዓመትም የሚያሳየ ተጫዋች ነው። ስለዚህ እንግዲህ መልካም እድል ለአርሰናል። እንደ አርሰናል ሁለተኛ ቡድኔ ነው እንደምለው ለአርሰናል መልካም እድል እመኛለሁ። ለፒኤስጂም እንደ ኳስ አፍቃሪነቴ ታይትላቸውን ዲፌንድ እንዲያደርጉ
ቢያደርጉ አይከፋኝም፣ ለነሱም አይከፋኝም። ግን አርሰናል ቢያሸንፍ ደግሞ በጣም ደስ ይለኛል። እኔ በበኩሌ በራሴ እንትን ግን ለመገመት በጣም የሚያስቸግር እጅግ በጣም ድንቅ የሆነ ኳስ ጠብቁ። ፓም 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 ወልመካ ነበርኩ። አመሰግናለሁ።